አንዴ ይሄን ቪዲዮ አስተውሰን እንመለስ። አንድ ሰው በህይወት ያለ ጌታ ኢየሱስ ክርስቶስን አምኖ ካልተቀበለና አዲስ ህይወትን ካላገኘ ከሞተ በኋላ እየታረደ 80 40 20 ምናምን በሚባሉ ስነ ስርዓቶች እውነት አንዳንድ የኦርቶዶክስ አባቶች እንደሚሉት ያ ሰው መንግስተ ሰማያትን መውረስ የዘላለም ህይወትን ማግኘት ይችላል ወይ? ይህች እህታችን በባለፈው ታስታውሳላችሁ ሁለት ጥያቄዎችን የያዘ ሐሳብ አንስታ ነበርና የመጀመሪያው ስለ ፍታት ሲሆን ሁለተኛው ደግሞ ስለ ተዝካር የያዘ ሐሳብ ጥያቄዎችን አንስታ ነበር። የፍታቱ ተመልሶላታል። በባለፈው ቪዲዮ ገብታችሁ ማየት ትችላላችሁ። ዛሬ ደግሞ ሁለተኛውን ሐሳብ እሰራላችኋለሁ ብዬ ቃል ገብቼ ነበር። ነን ቪዲዮ ሰርቻለሁኝ ማለት ነው። ምንድነው ያነሳችው ሐሳብ 40 80 እየተባለ መታረዱ ሰው ማብላቱ መጽሐፍ ቅዱሳዊ ነው ወይ የሚል ሐሳብ ነው። በአጠቃላይ ተዝካር መጽሐፍ ቅዱሳዊ ነው ወይ የሚል ነው ጥያቄዋና ይሄንን እንመልሳለን ማለት ነው። ይሄንን ለመመለስ በቅድሚያ ተዝካር ምንድነው የሚለውን ከትርጉሙ መነሳት ይኖርብናል። ተዝካር ማለት መታሰቢያ ማለት ነው። በህይወተ ሥጋ ከኛ ለተለየን ሰው የምናደርገው መታሰቢያ እሱ ተዝካር ይባላል። ይሄ ተዝካር የሚባለው ሐሳብ ምን ይዟል ስንል የመጀመሪያው ምስጋና ነው ያዘው። ምክንያቱም በዛ ዕለት ይቀደሳል፣ እግዚአብሔር ይመሰገናል ማለት ነው። ሁለተኛው ደግሞ ጸሎትን ያዘ ነው። ጸሎቱ ለማን ነው የሚጸለየው? ወደ እግዚአብሔር ለዚያ ከኛ ለተለየች ነፍስ ጸሎት ይደረጋል። ለምን? ጌታ ምህረት እንዲሰጥ፣ ጌታ ቸርነት እንዲያደርግላት። ሶስተኛው ደግሞ የተዝካር መሰረታዊ ዓላማ ክርስቲያኖች በዚህ ያሉ ቤተሰብ ወይም ደግሞ ወዳጅ ዘመድ የሚጽናናበትና በረከት የሚያገኝበት መታሰቢያ ስርዓት ነው ማለት ነው። እኮን ይሄ መጽሐፍ ቅዱሳዊ ነው ወይ ስንል አዎ መጽሐፍ ቅዱሳዊ ነው። በኦሪት ዘዳግም ምዕራፍ 33 ቁጥር 6 ላይ ሙሴ ለያዕቆብ ልጅ ለሮቤል ሲጸልይለት እንሰማለን። ሮቤል አይሙትብኝ በህይወት ይኑር እያለ ይጸልያል። ሮቤል ከሞተ እንግዲህ 100 ምናምን ዓመት ያለፈውን ሰው አይሙትብኝ በህይወት ይኑርልኝ እያለ ሲለምንለት እንሰማለን ማለት ነው። በሐዲስ ኪዳንም በዚህ በሁለተኛ ጢሞቴዎስ መልእክት ምዕራፍ 1 ቁጥር 16 እስከ 18 ድረስ ቅዱስ ጳውሎስ ለሄኔሲፎሩ ቤተሰብ ምስጋናን ሲያቀርብ ስለ ሄኔሲፎሩ ጌታ በዚያን ቀን ምህረት ይስጥ እያለ ቁጥር 18 ላይ ሲናገር እንሰማዋለን። ያ ቀን መቼ ነው ሲባል እርሱ ክርስቶስ የሚመጣበት ጊዜ በዚያን ቀን ምህረት የሚደረግለት ይኖራል ማለት ነው። ይህ ማለት ሰው ከሞተ በኋላ እድል አለው ንስሐ አለው ይገባል ማለት ሳይሆን እንዲህ አይነት አስተምሮ ቤተክርስቲያን የላትም። ነገር ግን እኛ ባላወቅ እርሱ እግዚአብሔር ባወቀ ቸርነት የሚደረግላቸው ሰዎች ይኖራሉ ብለን ተስፋ ስለምናደርግ ማለት ነው። ይሄንንም ያመለከተን ጌታ ራሱ መድኃኔዓለም ነው። በማቴዎስ ወንጌል በ12ኛው ምዕራፍ ቁጥር 32 ላይ በሰው ልጅ ላይ ቃልን የሚያወጣ ኃጢያቱ ይሰረይለት ይሆናል፣ ነገር ግን በመንፈስ ቅዱስ ላይ ቃልን የሚያወጣ ወይንም የስድብን ቃል የሚናገር ኃጢያቱ አይሰረይለትም በአሁኑም በሚመጣውም ዓለም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ